እንግሊዛዊው የቼልሲ አማካይ ኮል ፓልመር በአርሰናልና በቼልሲ መካከል በሚደረገው የለንደን ደርቢ እንደሚገኝ አሰልጣኙ ኢንዞ ማሬስካ ተናግረዋል። በተለይ ከመስከረም በኋላ በቼልሲ በአብዛኞቹ ጨዋታዎች ያልነበረው ኮል ፓልመር ማንቸስተር ዩናይትድ ቼልሲን በኦልትራፎልድ ባሸነፈበት ጨዋታ 20ኛው ደቂቃ ገደማ በጉዳት መውጣቱ የሚታወስ ነው። በባለፉት ወራትም በተለይ በጉዳት ምክንያት ከቼልሲ የቡድን ዝርዝር ውጭ ነበረ። በተለይ ከኢንተርናሽናል ብሬክ በኋላ ወደ ቼልሲ ቋሚ አሰላለፍ ወይም ወደ ቼልሲ ጨዋታዎች ይመለሳል ተብሎ ቢጠበቅም ነገር ግን ከኢንተርናሽናል ብሬክ በኋላ በነበረው ቤት ውስጥ የእግር ጣቱ ላይ በደረሰበት ጉዳት ምክንያት መልሶ ከበርንሊ እና ከባርሰሎና ጨዋታ ውጭ መሆኑ ይታወሳል። ነገር ግን ኢንዞ ማሬስካ ቀደም ብለው በበርንሊ ጨዋታ ላይ በሰጡት ፕሬስ ኮንፈረንስ ላይ ኮል ፓልመር ለቀጣዮቹ 3 ጨዋታዎች ከሜዳ ይርቃል፣ ለበርንሌ ለባርሰሎና እንዲሁም ደግሞ ለአርሰናል ጨዋታዎች የማይደርስ ነው በማለት አስተያየታቸውን ሰጥተው ነበረ። ነገር ግን በዛሬው ደግሞ የፕሬስ ኮንፈረንሳቸው ላይ ኮል ፓልመር ወደ ሜዳ እንደሚመለስ በቋሚ አሰላለፍም ሊጫወት እንደሚችል ገልጸዋል። የቡድኑ ምርጡ ተጫዋች እሱ ነው፣ እሱ በመመለሱም ደስተኛ ነን፣ እሱም ወደ ጨዋታ በመመለሱ በጣም ደስተኛ ነን፣ ምክንያቱም ሁሉም ተጫዋቾች በቡድናቸው ውስጥ ተሰልፈው የጨዋታ ደቂቃ ማግኘት ይፈልጋሉና ብለዋል። ዘገባው የአትሌቲክ ነው።